ይህንን ልክ ጠብሶት ሲበላው የሚያገኘው እረፍት በምንም አይነት መድኃኒት አያገኘውም። ፈጣን ነው በጣም። አጠገባቸው ባለው አሁን ሸንኮራ እንዳልኩት ነው አካባቢያችን ላይ በደንብ አለና ዛሬ በቀላሉ የሁለት ነገሮች መድኃኒት እንደሆነ እየተናገር ነው። የጨጓራም ነው በተመሳሳይ ደግሞ የአስምም። ስለዚህ አሁን ደግሞ ወደ አስም እንዴት አድርጎ ሰው እንደሚጠቀሙ ወደዛ እንሂድ እንግዲህ። በጣም አሪፍ። ሁለተኛውን እየጠበቅን ነበር። ይሄው እንግዲህ እንደምታየው ያቃጥላል ትንሽ። ያው ትንሽ እንግዲህ ሞቅ ትላለች። ትኩስ ሸንኮራ አሁን እንደምታየው ሞቅ ያለ ነው። በጣም አያቃጥልም። ይሄን እንግዲህ ያው እዚህ ላይ ያለውን ነገር ሙከስ ነገር የሆነ ነገር ጠርጎ እንዲያወርደው ነው። ስለዚህ አሁን ለእጃችንም ትንሽ ሞቅ ይላል አይደለ? በጣምም ሳያቃጥል እንደዚህ ሆኖ ይበላል። ብዙ ሰው አሁን ጁሱን ብናፈላውስ ይልሃል። ጁሱ ሲፈላና በዚህ መልክ ሲሆን ይለያያል። ይሄኛው ቀስ እያደረገ ካፉ ውስጥ ያለውን ነገር ሙቀት፣ ያኛው አንድ ድርግም አድርገህ ስለምትጠጣው እንደዛ አይደለም። ቀስ እያለ መውረድ አለበት እና እዚህ ላይ የተጠራቀመው ነገር እየጠረገ ነው መውረድ ያለበት እና ከሚፈላው ይሄኛው የተሻለ ነው። መድኃኒቱን በቅርቡ ማግኘት ይችላል ብለህ ነው የምታስበው ማለት ነው? አዎ፣ ምክንያቱም አሁን ይሄ እንግዲህ ዛሬ ያየኸው 40 ብር ነው ያወጣንበት። እንግዲህ 40 ብር አውጥተህ የእውነት የታመመ ሰው ይሄንን ልክ ጠብሶት ሲበላው የሚያገኘው እረፍት በምንም አይነት መድኃኒት አያገኘውም። ፈጣን ነው በጣም ቶሎ ነው ያንን ነገር ይዞልህ ነው የሚወርደው። አስም ማለት ምንድነው? በብዛት መተንፈሻ አካላችን ላይ የሀከት አጥርቅም ነው። ስለዚህ ያንን እዛ ጋር አልወጣ ያለውን የሀከት አጥርቅም እንዴት አድርጎ ይዞልህ ይወርዳል የሚለው ይሄ በጣም ወሳኝ ነገር ነው።